ተማሪዎች አሁን ላይ እየሰሩ መማር ነው የሚመርጡት። የኦፖርቹኒቲስ ምን ይመስላል ቻይና ላይ? ቻይናን አስመልክቶ ብዙ የኢትዮጵያ ተማሪዎች እውነት ነው እየሰሩ ይማራሉ። በትኖት ሌጋል እኔ አሁን እንደ መምህር ሁልጊዜ ነው የምናገረው። አንድ ኤጀንት እንዳለው ሰው ሆኜ አልናገርም። እንደ መምህር ብትማሩ አይዊሽ፣ ምክንያቱም ስራው ስለሚደርስ። በተለይ የመጀመሪያ ዓመት ተማሪ ሆናችሁ ለምትሄዱ ተማሪዎች እንድትማሩ ብቻ አድቫይስ አደርጋለሁ። ከዛ በኋላ ግን ብዙ አይነት ስራዎች ስላሉ እየተማራችሁ መስራት፣ እየተማራችሁ መነገድ ይቻላል። በዋነኛነት ግን ወላጅና እናንተ አላማችሁ መማር ከሆነ መማር ብቻ ቢሆን የኔ አድቫይስ ነው። ስራ ይደረስበታል። ወደ ሌላ ሀገር ስትሄጂ ከዚህ ካለው ህግ ይለያል እዛ ያለው ህግና፣ ስለዛ ሬዲነስስ እንዴት ነው ዝግጅት የሚያደርጉት? ተማሪዎች በተለይ ወደ ውጭ ሀገራት ሲሄዱ ዶርም ሜትህን አታውቀውም። ካልቸራሊ፣ ኢኮኖሚካሊ፣ ስፒሪቹዋሊ የተለያየ ባክግራውንድ ነው የሚኖራችሁ እና ለዛ ክፍት የሆነ ዝግጁ የሆነ የስነ ልቦና ዝግጅትን ይፈልጋል። ይሄም ማለት አሁን ዴቭ አንተ እንደጠየቀኝ ሃይማኖት የሌለው ሰው ዶርም ሜትክ ይሆናል። አንተ አለኝ ለምትለው እግዚአብሔር ምላሽ የማይሰጥ ሰው ዶርም ሜት ይሆናል። እንዴት ነው ከዚህ ሰው ጋር ኮፓፕ አድርገህ ሰላም ፈጥረህ የምትኖረው? ከካልቸሩ አንጻር ደግሞ የምትበሉት ምግብ ይብን ሊለያይ ይችላል። ኪችን እናንተ ናችሁ ኩክ የምታደርጉት። ምንድን ነው እንዴትስ ነው የምትሆነው? አንድ ተማሪ ደውሎልኝ ነበር ከላኳቸው ተማሪዎች ውስጥና እኔ አልቻልኩኝም አለኝ። ኖ ዩ ሃቭ ቱ። ለዛ የሚሆን ሬዲነስ ከወዲሁ ሊኖረን ያስፈልጋል። የሰው ባህል፣ የሰው ሃይማኖት ማክበር፣ ኦፕን ማይንድድ መሆን ተገቢ ነው። አይ ቲንክ የሆነ ሰዓት ላይ የሆነ መረጃ ሰምቼ ነበር። አዲስ ተማሪ ነች፣ ወደ ቻይና ሀገር እድል መጥቶላት ሄደች። እዛ ስላለው ጉዳይ አታውቅም ምናምንና ሰዎች ቃርሽልኝ ብለው ይሰጧታል። ያ ቃል ግን ሌጋል የሆነ ቃል ነበረ እና ህይወቷ በጣም ሜስዳፕ ነው የሆነው። ምናልባት በየዋህነት አንዳንዴ የምናደርጋቸው ነገሮች እንደዚህ አይነት ነገሮች ውስጥ ያስገቡናል። በዛ በኩል ውስጥ ምን አይነት ጥንቃቄ ማድረግ ይኖርብናል? ሰው አገር ላይ ህግ ነው፣ አይሻርም። ለምሳሌ በቀደም የሴፕቴምበር 30 የሄዱ ተማሪዎች ነበሩን እና እኔ ጆይን አድርጌያለሁ የዩኒቨርሲቲውን የአዲሱን ባች ግሩፕ ማለት ነው። እዛ ውስጥ ስትሪክትሊ ሲጻፍ ነበረ ከፍ ያለ ድምፅ ዶርም 32 ላይ ሰምተናል እና ከነገ ጀምሮ እርምጃ እንወስዳለን ሲሏቸው ነበር። ጮክ ብለህ መሳቅ አትችልም። የምትስቅበት ጊዜ አለ፣ የምተኛበት ጊዜ አለ። ጓደኛ ተኝቶ ሌላኛው ጓደኛ መሳቅ አይችልም። የሰው ፕራይቬሲ ይጠበቃል እና ህጎች፣ የሀገሪቱን ህግ ማወቅ፣ የዩኒቨርሲቲውን ህግ ማወቅ በጣም ተገቢ ነው። እኛ ከወዲሁ ለሚሄዱ ተማሪዎች እንደሚሄዱበት ዩኒቨርሲቲ እና ሀገር ካውንስል እናደርጋለን፣ ምክር እንሰጣለን፣ ሄደውም እንከታተላለን። ኦኬ፣ ካውንስሉ ምን አይነት ነው የሚሆነው? ኦንላይን ቤዝ አለን፣ ዋን ቱ ዋን ኢንፐርሰንም አለን። ስለዚህ ተማሪዎች የሚሄዱበት ዩኒቨርሲቲ ምን ይጠበቅባቸዋል፣ ምን ያደርጋሉ፣ ኦን አራይቫል ምንድን ነው የሚሰሩት፣ ዜን አፍተር አራይቫል ምን አይነት ስቴፖችን ተጠቅመው ከዩኒቨርሲቲው ጋር በሰላም መቀጠል ይችላሉ የሚለውን እዛም ሀገር ካሉ እንዲሁም እኔን ደግሞ እዚህ ሆነን ቨርቹዋል ሚቲንጎችን እናደርጋለን። ስኮላርሺፕ ሲኖር ብዙ ጊዜ የምትማሪበትን ሀገር ቋንቋ መማር አለብሽ እና እሱ ለራሱ ይዞት የሚመጣው ኦፖርቹኒቲ አለ። ምናልባት አሁን ኢትዮጵያ ውስጥ ቻይናዎች ይበዛሉና ለእነሱ ማስተርጉም ራሱን የቻለ ቢዝነስ ነው። እሱን አድቫንቴጅስ እንዴት ታየዋለሽ? ይህም በሁለት ነው ማየው። አንደኛው ሬጉላር ፕሮግራም የ4 ዓመት ሲሰጡሃል ባችለር ዲግሪ። ሁለተኛው ግን 4 ዓመት ተኩል የሚባል አለ። ተኩሏ ፋውንዴሽን ክላስ ትባላለች። የቻይና ላንጉጅ የምትማርበት ነው። እኔ አይ አድቫይዝ ዛት። አንደኛ እዛው ሀገር ላይ ሎካል ቢዝነሶችን መስራት ትችላለህ፣ ኢዝሊ ኮሚኒኬት አድርገህ። ሁለተኛ ሀገር ውስጥ ለሚከፈቱ የቻይና ካምፓኒዎች ሪፕሬዘንታቲቭ መሆን ትችላለህ። ቋንቋ ባወቅ ቁጥር ገቢህ ይጨምራል፣ ኦፖርቹኒቲ ሰፊ ነው። እነኚህ ነገሮች ተማሪዎች አስተውለውበት የሚመርጡትን ፕሮግራም ከፋውንዴሽን ክላስ ወይም ፕሪፓራቶሪ ክላስ ይባላል፣ ከዛ ጀምሮ ቢሆን አድቫይስ። አንዳንድ ቦታ ላይ ትራንስክሪፕት ይጠይቃል ነው አይደለ? ትራንስክሪፕት ይጠይቃሉ ተማሪዎች እና ምን አይነት እንትን ያለው በትራንስክሪፕት ዙሪያ በውጤታቸው ዙሪያ በነበራቸው ተሳትፎች የት ክለብ ተሳትፈሃል የሚባል ጥያቄ አለና
ምን ያክል ቫልዩ ነው ያላቸው በስኮላርሺፕ እነሱ ነገሮች? ይሄ ትልቅ ጥያቄ ነው የጠየቀኝ ዴቭ። ትምህርት ቤቶች ወይም ደግሞ ዩኒቨርሲቲዎች እንደከፈቱት ፕሮግራም የተለያዩ ጥያቄዎችን ያነሳሉ። በተለይም ፉሊ ፈንድድ ስኮላርሺፖች ሲሆኑ ካንተ የሚጠበቀው አካደሚክ አቺቭመንት ትልቅ ነው። ይህም ማለት ቢያንስ ከ3 ፖይንት እና ከ3.5 በላይ ይጠየቃል። አብዛኛውን ጊዜ 3.5 ለፉሊ ፈንድድ ስኮላርሺፖች የሚመረጥ ውጤት ነው። ከ3 በላይ የሚጠይቁ አሉ። ከዚህ ጋር ተያይዞ ተማሪዎች በትምህርት ቆይታቸው በካራክተራቸው፣ በተሳትፏቸው እንዲሁም ደግሞ በወጡት ደረጃ የተሰጣቸውን ሰርቲፊኬት ማያያዝ ሞር ተመራጭ ያደርጋቸዋል። በነበሩበት ትምህርት ቤት የክበብ አክቲቪቲዎች ላይ ምን አይነት የሊደርሺፕ ሮል ነበራቸው፣ ምንስ አድርገዋል የሚለውን የሚያሳይ ሪኮሜንዴሽን ሌተር ከትምህርት ቤት ይፈለጋል። ማትማቲክስ፣ እንግሊሽ መምህራኖቻቸው እንዲጽፉላቸው ይፈለጋል። ዶክመንትህ በተደራጀ ቁጥር ሙሉ የሆኑ ፉሊ ፈንድድ ስኮላርሺፖችን የማግኘት እድልህ ሰፊ ነው። አብዛኛውን ጊዜ ግን ሰልፍ ፋይናንስድ ወይም አንተ ራስህ ከፍለህ የምትማር ደግሞ ሲሆን ትራንስክሪፕትህ በቂ ነው። ይሄ ማለት ከ70 በላይ አቭሬጅ ይፈለጋል። እንደኛ ደግሞ ካየሁት ከልምድ ከ85 በላይ ቢሆን ትራንስክሪፕትህ ሞር ተመራጭ ነው። ከዚህ ሁሉ ጋር ግን ተያይዞ እንደ ቻይና ያሉ ሀገራት ፉሊ ፈንድድ ስኮላርሺፕ በሚሰጡበት ጊዜ ዱኦሊንጎ ቴስት ወይም ደግሞ ኢንግሊሽ ፕሮፊሸንሲ ቴስት ከ95 በላይ እንድታመጣ ይፈለጋል። ተማሪዎች የኦክቶበርንና የኖቨምበርን አድሚሽኖች ዊን ለማድረግ አክሰፕታንስ ለማግኘት እነኚህን ዶክመንቶችና የዱኦሊንጎ ፈተና ከ95 በመቶ በላይ ማለት ነው። ዱኦሊንጎ አጠቃላይ ውጤት 160 ነው፣ ግን 95 ሚኒመም ማለት ነው የሚጠይቁት። ከአውሮፓ ሀገራት ይለያል እና እችን ማምጣት የሚከብደው የኢትዮጵያ ተማሪ አይኖርም። ቢዮንድ ዚስ አንዳንድ ሀገራት ኢትዮጵያ ውስጥ የሃይስኩል ካሪኩለም ኢንግሊሽ ስለሆነ የሚሰጠው በኢንግሊሽ መማርህን ከትምህርት ቤት ቴስቲሞኒያል ሌተር ይባላል አምጣ ትባላለህ። እነኚህ ነገሮች ከወዲሁ ሬዲ ቢያደርጉ ያለምንም ድርድር የኛ ልጆች ቻይና ሄደው መማር ይችላሉ። ክፍለ ሀገር ያላችሁ ጎበዝ ተማሪዎች የሆናችሁ ኮሚኒኬት አድርጉን። ጥሩ እድሎች አሉ። አብሮድ ሄዶ መማር ምንም ሚስጥር የለውም። እናግዛችኋለን፣ እንመክራችኋለን። እንዴት ብትፈተኑ ዱኦሊንጎ የትኛውን ብታነቡ የተሻለ ውጤት ታመጣላችሁ፣ ልምዳችንን እንዲሁ እናካፍላችኋለን። ይህን ሁሉ ለማድረግ ግን ፓስፖርት ከሌላችሁ የማይቻል ስለሆነ እያንዳንዱ ተማሪ ፓስፖርት ሊኖረው ይገባል። ዲጂታል አይዲ እና ፓስፖርት የግድ ነው። ይሄ ሁሉ ዶክመንት ተሟልቶ ፓስፖርት ከሌለ ሲጀመር አፕሊኬሽኑን መጀመር አይቻልም እና እኔ የምቸገረው በዛ ነው። ጓግተው ይመጡና ተማሪዎች እኔም ደስ ብሎኝ እድሉን ልሰጣቸውልና ፓስፖርት አይኖራቸውም፣ ቀጠሯቸው ረጅም ይሆናል፣ የአድሚሽን ሲዝን ያልፋል። እባካችሁ አስቸኳይም ቢሆን አውጡና ኦክቶበር ኖቬምበርን ዊን እናድርግ። 1000 ኢትዮጵያዊ ወደ ቻይና ዩኒቨርሲቲዎች እንላክ። ቻይና it becomes an education hub. So join China University እንደ ሀገር እጅግ በጣም የሚገርም ሀገር፣ ካልቸራሊ እናንተ የሚያከብሩ ሰዎች፣ ዲሰንት የሆነ ማህበረሰብ ያለበት ነው። እኔ ለወላጅም ለተማሪዎችም እመክራለሁ። ከዋጋ አንጻር ኢቭን ከፍለው ለሚሄዱ በግማሽና በሙሉ ከፍለው ለሚማሩ ተማሪዎች በጣም ፌር የሆነ ነው። ሰሞኑን ቻይና ዩኒቨርሲቲ እኔ ልኪያቸው ከሚማሩ ተማሪዎች ከዩኒቨርሲቲያቸው ቪዲዮ ቀርጸን የምንልክላችሁ ይሆናል። መልካም ቆይታ። ኑ ተመዝገቡ፣ የድሉ ተጠቃሚ ይሁኑ።